ሰበር ዜና የትራምፕ አውሮፕላን በገጠመው ችግር ምክንያት ለመመለስ ተገዶ እንደነበር ተሰማ። የአውሮፓ ህብረት በግሪንላንድ ጉዳይ አስፈላጊ ሆኖ ሲገኝ በአስቸኳይ እርምጃ ለመውሰድ መዘጋጀቱን አስታወቀ። በስዊዘርላንድ ዳቮስ በሚካሄደው የዓለም ኢኮኖሚ ፎረም የመሪዎች ጉባኤ ላይ ለመካፈል ጉዞ የጀመረው ዶናልድ ትራምፕ የተሳፈሩበት አውሮፕላን በገጠመው የቴክኒክ ችግር ምክንያት ተመልሶ ለማረፍ ተገዶ እንደነበር ተሰማ። ይህንንም በተመለከተ የፕሬዝዳንቱ ኤር ፎርስ ዋን አውሮፕላን በአነስተኛ የኤሌክትሪክ ችግር ምክንያት ተመልሶ እንዲያርፍ ተደርጓል ሲል ዋይት ሀውስ አስታውቋል። ከፕሬዝዳንቱ ጋር ጉዞ ጀምረው የነበሩ ጋዜጠኞች የአውሮፕላኑ መብራቶች ለአጭር ጊዜ ጠፍተው እንደነበር ተናግረዋል። አውሮፕላኑ ሜሪላንድ ወደሚገኘው አንድሪውስ የአየር ኃይል ጦር ሰፈር ከተመለሰ በኋላ ትራምፕ በሌላ አውሮፕላን ወደ ስዊዘርላንድ ማቅናታቸውም ታውቋል። በዚህ ምክንያት ፕሬዝዳንቱ ከ3 ሰዓታት በላይ ዘግይተው ጉዟቸውንም ጀምረዋል። ፕሬዝዳንቱ በዳቮስ በሚካሄደው በዓለም የኢኮኖሚ ፎረም ላይ ንግግር ያደርጋሉ ተብሎ ይጠበቃል። ኤርፎርስ ዋን አውሮፕላን የአሜሪካ ፕሬዝዳንት ሲሳፈርበት ለራዲዮ ግንኙነት የሚውል ስያሜ ሲሆን ለየትኛውም የአየር ኃይል አውሮፕላን የሚሰጥ ስያሜ ነው። በአሁኑ ወቅት በአየር ኃይል ውስጥ ከ1990 ጀምሮ ጥቅም ላይ የዋሉ 2 የቦይንግ 747-200 አውሮፕላኖች አገልግሎት እየሰጡ ነው። አውሮፕላኖቹ በጊዜው ማሻሻያ ቢደረግላቸውም ወጪያቸው እየጨመረ መሆኑ ተነግሯል። ትራምፕ በአውሮፕላኑ ላይ በተደጋጋሚ ቅሬታ ሲያቀርቡ ቆይተዋል። ቦይንግ 2 አዳዲስ አውሮፕላኖችን በጊዜ ማድረስ ባለመቻሉ ምክንያት አስተዳደራቸው ባለፈው ዓመት አማራጮችን እየፈለገ መሆኑን አስታውቆም ነበር። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌየን ፕሬዝዳንት ትራምፕ ግሪንላንድን የመጠቅለል እቅዳቸውን በተቃወሙ የአውሮፓ ሀገራት ላይ ለመጣል ለዛቱት የታሪፍ ጭማሪ በአስቸኳይ የአጸፋ ምላሽ ለመውሰድ ዝግጁ መሆኑን ተናገሩ። ዶናልድ ትራምፕ ግሪንላንድን ለመግዛት ካላቸው ፍላጎት ጋር ተያይዘው የተባባሰ የመጣውን ውጥረት የጠቀሱት ቮን ደር ሌየን ለደህንነት ሲባል ተጨማሪ ታሪፍ ዛቻ መሰንዘር ስህተት ነው ብለዋል። አውሮፓ ውይይቶችንና መፍትሄዎችን ትመርጣለች፣ ነገር ግን አስፈላጊ ሆነው ሲገኝ በአንድነት በአስቸኳይና በቁርጠኝነት እርምጃ ለመውሰድ ሙሉ በሙሉ ተዘጋጅተንም ብለዋል። ፕሬዝዳንቷ በዓለም አቀፍ ስርዓት ላይ እየታየ ያለው ድንገተኛ የሆነ ለውጥ ብቻ ሳይሆን ቋሚ ሽግግር ጭምር እንደሆነ ገልጸዋል። አሁን የምንኖረው ቀጥተኛ ጉልበት በሚገለጽ ዓለም ውስጥ ነው ብለዋል። አውሮፓ ነጻነቷን ለማረጋገጥ የምታደርገውን ጥረት እንድታፋጥን የማድረግ ጉዳይ ወሳኝ እንደሆነም አስረግጠዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው አውሮፓ ህብረት የአሜሪካ የታሪፍ ዛቻን በተመለከተ የአጸፋ እርምጃ የመውሰድን ጉዳይ ሊያጠነው እንደሚገባም አሳስበዋል። ፕሬዝዳንት ማክሮን ማክሰኞ ዕለት በዓለም ኢኮኖሚ ፎረም ላይ ባደረጉት ንግግር ከጉልበተኝነት ይልቅ መከባበርን እንዲሁም ከጭካኔ ይልቅ የህግ የበላይነትን እንደሚመርጡም ተናግረዋል። ማክሮን የአውሮፓ ህብረት በአሜሪካ ታሪፎች ላይ የአጸፋዊ እርምጃዎችን እንዲወስድ እያሳሰቡ ካሉ መሪዎች መካከል ናቸው። ፕሬዝዳንት ትራምፕ ግሪንላንድን ለመግዛት የሚያደርጉትን ጥረት እየገፉበት መሆኑንና ይህንን እቅዳቸውን በተቃወሙ 8 የአውሮፓ አገራት ላይ የታሪፍ ዛቻ መሰንዘራቸውን ተከትሎ በአሜሪካና በአውሮፓ መካከል ያለውን ውጥረት ተባብሷል። የአውሮፓ መሪዎች የአሜሪካው ፕሬዝዳንት ለሰነዘሩብን የታሪፍ ዛቻ ስለሚሰጡት ምላሽ ለመወያየት ነገ ሐሙስ እንደሚገኙ የአውሮፓ ኮሚሽን ፕሬዝዳንቷ ቮን ደር ሌየን ተናግረዋል። I didn't say it. No, you're telling me that's what I'm going to do. You don't know what I'm going to do. So what are